ውድ ተመልካቾቼ ይህ አስደንጋጭ ክስተት ያጋለጠው ምስጢር በኢትዮጵያ ውስጥ በጣም አነጋጋሪ ሆኗል። ዝም በይና ግቢ ወደ መኪናው ብሎ በንቀት ሲጮህባትና በካቴና ላይ አስሯት እጁን ሲሰድ የሙሰኛ ፖሊስ የህይወቱን ትልቁን ስህተት እየሰራ መሆኑን ፈጽሞ አላወቀም ነበረ። ሊያስራት የነበረችው ሴት ግን አለቃው ብቻ ሳትሆን የክፍለ ከተማው የፖሊስ አዛዥ ነበረች። ቀጥሎ የተፈጠረውን ነገር ስትሰሙ በእጅጉ ትደነቃላችሁ። ይህን አስገራሚ እውነተኛ ታሪክ እስከ መጨረሻው ተመልከቱት። ሰላም ውድ የቻናላችን ተከታታዮች፣ እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ይዘንላችሁ የቀረብነው ታሪክ ከፊልም የተወሰደ የሚመስል ነገር ግን በገሃዱ ዓለም የተከሰተ የክብርና የውርደትን የፍትህና የሙስናን ሴራ የሚያሳይ ልብ አንጠልጣይ ክስተት ነው። አንዲት በአገሯ ከፍተኛ ክብር ያላት የፖሊስ መኮንን ለምትወዳት እህቷ የሰርግ ስጦታ ለመግዛት እንደ ተራ ሰው ለብሳ ወደ ገበያ ስትወጣ የገጠማትን አስገራሚ ውርደት፣ በዛው ልክ ደግሞ ያስተማረችውን መራራ ትምህርት ስትሰሙ ትገረማላችሁ። ታሪኩ ሰውን በውጫዊ ገጽታው መመዘን ምን ያህል ከባድ ዋጋ እንደሚያስከፍል ብቻ ሳይሆን ከቀላል የንግድ ክርክር ጀርባ የተደበቀውን አደገኛ የወንጀል ሰንሰለት እንዴት እንደበጣጠሰችውም ያሳየናል። እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው እዚሁ አዲስ አበባ በሰውና በሸቀጥ በተጨናነቀው የመርካቶ ገበያ ውስጥ ነው። በእጇ ላይ ረዥም ዝርዝር የያዘ ወረቀት ይዛ ኮማንደር ህሊና ታደሰ ለታናሽ እህቷ ራሄል ሰርግ የሚሆን የአበሻ ቀሚስ ለመግዛት ብቻዋን ወደ ገበያ እያመራች ነበር። የለበሰችው ቀይ ቀለም ያለው ቀለል ያለ ቀሚስ፣ እግሯ ላይ ያደረገችው ተራ ጫማ፣ ፊቷ ላይ ምንም አይነት ሜካፕ ያልነበረው ገጽታዋ እሷን ከተራ ገበያተኛ ለይቶ ለማወቅ አያስችልም ነበር። ምንም አይነት የግል ጥበቃ አልያዘችም ነበረ። ልክ እንደ ማንኛውም ታላቅ እህት ለእህቷ ሰርግ ልብስ ለመሸመት በጉጉት እንደወጣች ሰው ነበር የምትመስለው። ለኮማንደር ህሊና ይህ ግዢ ከተራ ስጦታ በላይ ነበር። ራሄል ከእናትና ከአባቷ በላይ የምትቀርባት ብቸኛ እህቷ ነበረች። ከዓመታት በፊት በሕመም ምክንያት ወላጆቻቸውን ሲያጡ ለራሄል እናትም አባትም ሆና ያሳደገቻት እሷ ነበረች። አሁን እህቷ የራሷን ትዳር ልትመሰርት መሆኑ በልቧ ውስጥ ከፍተኛ ደስታን ፈጥሮባታል። ስለዚህም ለሰርጓ የምትሰጣት ስጦታ ፍጹም እንከን የሌለበትና ልዩ እንዲሆን ትፈልግ ነበር። መርካቶ እንደተለመደው በሰው ግርግር ይሞላል። እህቴ ምን ትፈልጋለሽ? ጋሼ ይህን ዕቃ ላሳይዎት የሚሉ ድምጾች ከየአቅጣጫው ይሰማሉ። ህሊና ግን ለዚህ ሁሉ ግርግር ጆሮ ሳትሰጥ አይኖቿ አንድ ቦታ ላይ ያተኮሩ። ያቺ በልጅነቷ ከእናቷ ጋር ሁሌ የሚመጡባት የድሮ የጨርቅ መሸጫ ሱቅ ላይ። ከዚህ በፊትም ስልጣኗን ሳታሳይ በሚስጥር እየመጣች የገዛችባቸው ጊዜያት ነበሩ። ኮማንደር ህሊና ቀስ ብላ ወደ ሱቁ ገባች። ሱቁ ያን ያህል ትልቅ አልነበረም። ነገር ግን ግድግዳዎቹ ከወለል እስከ ኮርኒሱ ድረስ በተለያዩ ቀለማት ያሸበረቁ የጥበብ ልብሶችና ጨርቆች ተሞልተዋል። ባለ ሱቁ አቶ በቀለ ጠረጴዛቸው ላይ ተደፍተው ሂሳብ ሲሰሩ፣ አንድ የ20 ዓመት ወጣት ደግሞ ለደንበኞች ልብስ እያሳየ ነበር። ህሊና ስትገባ ማንም ብዙ ትኩረት አልሰጣትም። ሁሉም እንደ ተራ ደንበኛ ቆጠሯት። ወደ ጠረጴዛው ተጠግታ ቆመችና ወጣቱን ረዳት፣ ወንድሜ የእህቴ ሰርግ ነውና በጣም የሚያምር የአበሻ ቀሚስ እፈልግ ነበር፣ እስቲ ጥሩ ዲዛይን አሳየኝ አለችው። ወጣቱ በግማሽ ልብ ጥቂት ልብሶችን አውጥቶ ጠረጴዛው ላይ ዘረጋ። ህሊና እያንዳንዱን ልብስ እያነሳች በጥንቃቄ ማየት ጀመረች። አንዳንዱ ቀለም አይመቻትም፣ የአንዳንዱ ጥበብ ደግሞ ለሰርግ አይሆንም። ይሄ ቀለም በጣም ፈዟል፣ በራሄል ላይ አይደምቅም አለች አንዱን እያየች። የዚህኛው ጥለት ደግሞ በጣም ቀጭን ነው፣ ለሰርግ አይሆንም። ሌላኛውን ስታገላብጥ ወይኔ ደግሞ በጣም ይጮሃል፣ ሙሽራው እኮ ረጋ ማለት አለባት አለች። በዚሁ ሁኔታ ግማሽ ሰዓት አለፈ። ሱቁ ውስጥ የደንበኞች ግርግር እየጨመረ መጣ። የወጣቱ ረዳት ፊት ላይ የመሰልቸት ስሜት በግልጽ መታየት ጀመረ። ባለ ሱቁ አቶ በቀለም ከወፍራም መነጽራቸው ጀርባ ሆነው ህሊናን በትዕግስት ማጣት በተደጋጋሚ ይመለከቷት ነበር። በመጨረሻም በትዕግስት በጎደለው ድምፅ እህቴ፣ ሁሉም እኮ አንዱ ከአንዱ የተሻለ ነው፣ ከዚሁ ውስጥ አንዱ ምረጪ እንጂ አሉ። ህሊና ግን ልቧ አልፈቀደም። ይሄ ለእህቷ የምትሰጠው ተራ ልብስ አልነበረም፣ የፍቅሯ የእንክብካቤዋ መገለጫ ነበር። በረጋ ድምፅ ምንም መቻኮል የለብኝም አቶ በቀለ፣ የእህቴ ሰርግ ጉዳይ ነው፣ ምርቱን ነው መውሰድ ያለብኝ ስትል መለሰች። በዚህ ጊዜ አቶ በቀለ ለረዳታቸው በአይናቸው ምልክት ሰጡት። ወጣቱ እያጉረመረመ ወደ ታችኛው ክፍል ወርዶ አዳዲስ ጥቅሎችን ይዞ መጣና ጠረጴዛው ላይ ከመረ። አሁን ጠረጴዛው ሙሉ በሙሉ በልብስ ተሞልቷል። ህሊና እያንዳንዱን ልብስ እያስከፈተች ስትመለከት የአቶ በቀለ የትዕግስት ጽዋ እየሞላ መጣ። ወጣቱ ረዳት ጸጋዬ ቀስ ብሎ ወደ አለቃው ጆሮ ጠጋ ብሎ ከግማሽ ሰዓት በላይ ጊዜያችንን አቃጠለችው።
አንዱን ልብስ እንኳን አልወደደችም ሲል በሹክሹክታ ተናገረ። ህሊና ንግግሩን ሰማችው። ለአንድ አፍታ ክብሯ የተነካ ያህል ተሰማት። ከፈለገች በአንድ ደቂቃ ውስጥ የችን ሱቅ ማሸቅ ትችላለች። ነገር ግን ዛሬ ስልጣኗን መጠቀም አልፈለገችም። የወጣቱን ንግግር እንዳልሰማ ሆና አለፈችው። ከአንድ ሰዓት ልፋት በኋላ በመጨረሻ አይኖቿ አንድ ልብስ ላይ አረፉ። ደማቅ ቀይ ቀለም ያለው በወርቃማ ክሮች የተጠለፈ ሰፊ ጥለት ያለው ድንቅ የሀበሻ ቀሚስ ልክ ለራሄል ተብሎ የተሰራ ነበር የሚመስለው። የህሊና ፊት ላይ በመጨረሻ የእርካታ ፈገግታ ታየ። አዎ የምፈልገው ይሄንን ነው። እባክህ በፌስታል ውስጥ አድርግልኝ አለች ልብሱን በእጇ እየዳበሰች። አቶ በቀለ ረጅም ትንፋሽ ተነፈሱ። ወጣቱን በፍጥነት ልብሱን አጥፎ በሚያብረቀርቅ ፌስታል ውስጥ ከተተ። ህሊና ከቦርሳዋ ገንዘብ አውጥታ ከፈለችና ፌስታሉን ተቀበለች። በልቧ ውስጥ እህቷን በዚህ ልብስ አስባ ስትደሰት አንድ የእርካታ ስሜት ተሰማት። ከሱቁ ለመውጣት ስትዞር ግን አይኖቿ ፌስታሉ ጠርዝ ላይ በወጣ አንድ ክር ላይ አረፉ። የሆነ ችግር እንዳለ ልቧ ነገራት። ቆም ብላ ፌስታሉን ከፈተችና ልብሱን እንደገና አወጣችው። የልቧ ምት ጨመረ። የልብሱ ጥለት ጠርዝ ላይ አንድ ቦታ ላይ ክሩ ተበጥሶ ተንዘርፍፏል። በቀስታ ስትስበው ሙሉ ጥለቱ ሊፈታ እንደሚችል አየች። ይሄ ጉድለት ያለበት ልብስ ነበር። የህሊና ፊት በብስጭት ተለወጠ። ወደ ጠረጴዛው ተመልሳ ሄደችና ለአቶ በቀለ እያሳየች ይቅርታ አቶ በቀለ፣ ይህንን እዩት እስቲ፣ ክሩ እኮ ተበጥሷል። ይሄ ሙሉ በሙሉ ይፈታል እኮ አለች። አቶ በቀለ አንድ ጊዜ ቀና ብለው ካዩ በኋላ በከፍተኛ ንቀት እህቴ፣ ይሄ እኮ ምንም ማለት አይደለም፣ እንዲህ አይነት ጥቃቅን ነገሮች ያጋጥማሉ። ውሰጂውና ከሰፈራችሁ ያለ አንዱ የስፌት ባለሙያ ያስተካክለዋል። ምንም አይሆንም አሉ። የህሊና ቁጣ አሁን መውጣት ጀመረ። ድምጿ ትንሽ ከፍ አለ። እንዴት ምንም አይሆንም? ሙሉ ገንዘብ ከፍዬበታለሁ። ተራ ልብስ እኮ አይደለም የምገዛው። ትክክለኛውን ልብስ ስጡኝ። አሁን የአቶ በቀለ ትዕግስት ሙሉ በሙሉ አለቀ። ተቆጥቶ በኃይለኛ ድምፅ አዳምጪኝ እስቲ እህቴ፣ ደጋግመን መቀየር አንችልም። ራስሽ አይተሽና ፈትሸሽ ነው የወሰድሽው። አሁን የኛ ጥፋት ምንድነው? ሲል ተናገረ። ከኋላው የቆመው ረዳትም እየሳቀ እህቴ፣ ሁሉንም ነገር አይተሽ ከወሰድሽ በኋላ አሁን ድራማ መስራት ምን ይሉታል? ሲል አክሎ ተሳለቀባት። ይህንን ሲሰሙ የህሊና ራስን የመግዛት ገደቧ አለቀ። እሷ መኮንን ነበረች። ከሁሉም በላይ ደግሞ ገንዘቧን ከፍላ አገልግሎት የምትፈልግ ደንበኛ ነበረች። እንዲህ አይነት ንቀት በፍጹም አይገባትም ነበር። በቆራጥ ድምፅ ትክክለኛውን ልብስ ስጡኝ፣ አለበለዚያ ገንዘቤን መልሱልኝ አለች። አቶ በቀለ አይኖቻቸውን አጉረጠረጡና ገንዘብ ምናምን አይመለስም፣ ብዙ ድራማ ከሰራሽ ግን አሉና ኪሳቸው ውስጥ የነበረውን ስልክ አወጡ። በዚህ መሃል ሱቁ ውስጥ የነበሩ ሌሎች ደንበኞች በድንጋጤ ትዕይንቱን መመልከት ጀምረው ነበር። ሹክሹክታ በረከተ። የሱቁ ውስጥ ሁኔታ በውጥረት ተሞላ። ኮማንደር ህሊና ድምጿን ከፍ አድርጋ የትም ሱቅ እንደዚህ አይሰራም፣ ሙሉ ገንዘብ ከፍዬበታለሁ፣ ወይ ትክክለኛውን ዕቃ ስጡኝ ወይ ገንዘቤን መልሱ አለች። አቶ በቀለ እየጮሁ ምን አይነት ትልቅ አለቃ መኮንን የሆንሽ መስለሽ ነው የምትጮዩ? አንቺን የመሰሉ ሰዎች እኮ በየቀኑ ነው የሚመጡት። ጥፊ ከዚህ አሉና ስልካቸውን መጎርጎር ጀመሩ። ይህንን ስትሰማ ህሊና በቁጣ ልብሷን የያዘውን ፌስታል ጠረጴዛው ላይ ወረወረችው። ህዝቡ ተሰብስቧል። ወጣቱ ረዳት ከኋላ ሆኖ ድራማዋ ተጀመረ ሲል ሌላ የማሾፍ ቃል ወረወረ። ህሊና በንዴት ዞር ብላ ስትመለከተው አይኖቿ ውስጥ የነበረው እሳት ወጣቱን ለአንድ አፍታ ዝም አስባለው። በዙሪያዋ ያሉ ሴቶች እንዴ ጥሩ የቤት ልጅ ትመስላለች፣ ለምንድን ነው እንዲህ የሚናገሯት ሲሉ ይንሾካሾካሉ። አቶ በቀለ በስልካቸው ጮክ ብለው ሃሎ ፖሊስ ጣቢያ፣ ግርማ ነኝ ከመርካቶ፣ ኧረ ቶሎ ፖሊስ ላኩልኝ፣ አንዲት ሴት እዚህ ሱቃችን ውስጥ መታ ህዝብ እያወከችና ንብረት እያበላሸች ነው ሲሉ ዋሹ። ስልኩን እንደዘጉት ወደ ህሊና ዞረው አሁን ፖሊስ መጥቶ የሚገባሽን ያሳይሻል ሲሉ ዝተው ተቀመጡ። የህሊና ፊት ላይ አንድ አይነት ስላቅ የታየበት ፈገግታ ታየ። እስቲ አንተ ፖሊስ ምን እንደሚያደርግ አብረን እናያለን አለች። ከ10 ደቂቃ በኋላ አቧራ እያቦነነች የመጣው የፖሊስ ፓትሮል መኪና ከሱቁ ፊት ለፊት ቆመ። ከመኪናው ውስጥ ሆሉ የወጣ ቦርጫም ኢንስፔክተር ግርማና 2 ወታደሮች ወረዱ። ኢንስፔክተር ግርማ ፊቱ ላይ በሚታይ ትዕቢት ተወጥሮ ነበረ። ህዝቡን ገፈታትሮ ወደ ሱቁ ገባ። አቶ በቀለ እየሮጡ ወጥተው ተቀበሉትና ህሊናን በጣታቸው እየጠቆሙ ጌታዬ፣ ይቺ ናት የሱቁን ሰላም የነሳችን አሉ። ኢንስፔክተር ግርማ ምንም አይነት ጥያቄ ሳይጠይቅ ወደ ህሊና ዞሮ በንቀት ከላይ እስከ ታች አያት። አንቺ ነሽ እንዴ? ስምሽ ማን ነው?
እዚህ ምን እየሰራሽ ነው ሲል አንባረቀ። ህሊና በዝምታ መለሰችለት። በስርዓት ተናገር። መጀመሪያ እኔን ከመጠየቅ በፊት ምን እንደተፈጠረ ለምን አጣርታ አትጠይቅም? ኢንስፔክተር ግርማ በንዴት ጮኸ። ዝም በይ! እኔን ነው ስራዬን የምታስተምሪኝ? በይ ወደ ጣቢያ ውሰዷት ሲል ለወታደሮቹ ትዕዛዝ ሰጠ። አንድ ወታደር ወደፊት መጥቶ የህሊናን እጅ ሊይዝ ሲል ህሊና አይኖቿን ስታፈጥበት ወታደሩ ለአንድ አፍታ ደንዝዞ ቆመ። ይሄ ምን አይነት ነውር ነው? መጀመሪያ ነገሩን ስማ አለች ህሊና። ኢንስፔክተር ግርማ በፉጨት ምልክት ሰጥቶ ብዙ አውርተሻል። በይ ወደ መኪናው ግቢ። ጣቢያ ስትደርሺ ማን ትልቅ መኮንን እንደሆነ እናይሻለን። በዚህ መሃል አንድ ሌላ ወጣት ወታደር ወደ ስፍራው እየሮጠ መጣ። ይቅርታ ጌታዬ፣ ይቺ ሴት እያለ ነበር ንግግሩን ያቋረጠው። ኢንስፔክተር ግርማ ጮኸበት። ምን ይቺ ሴት ትላለ? ይዛትና ወደ መኪናው አስገባት። ነገር ግን ወጣቱ ወታደር ሳጅን ካሳውን ነበር። የህሊናን ፊት ሲያይ ደግሞ በድንጋጤ ቆመ። በቅጽበት አቋሙን አስተካክሎ የሰላምታ ምልክት ሰጠ። ይቅርታ ኮማንደር፣ እዚህ ምን እየሆኑ ነው? ኮማንደር የሚለው ቃል በቦታው እንደ ነጎድጓድ አስተጋባ። ኢንስፔክተር ግርማና አቶ በቀለ በድንጋጤ ደርቀው ቀሩ። ፊታቸው ላይ የነበረው ትዕቢት ወደ ፍርሃት ተለወጠ። ሳጅን ካሳውን በድንጋጤ ወደ ኢንስፔክተር ግርማ ዞሮ ጌታዬ፣ ምን እያደረጉ ነው? እሳቸው እኮ የክፍለ ከተማው ዋና አዛዥ ኮማንደር ህሊና ናቸው። አሁን የኢንስፔክተር ግርማ ጉልበቶች መቅዳት ጀመሩ። አቶ በቀለ ደግሞ ፊቱ እንደ ሙት አመል ሆነ። ሁለቱም እየተንቀጠቀጡ ወደ ህሊና እግር ስር ተደፉ። ይቅርታ ያድርጉልን እመቤቴ፣ አላወቅንም። የህሊና ፊት ግን ምንም አልተለወጠም። በብርድ ድምፅ ተነሱ። ይሄ የምታሳዩት ርካሽ ድራማ አያስፈልገኝም። አንድን ተራ ዜጋ እንዲህ ነው የምታስተናግዱት? ገንዘቧን ከፍላ ዕቃ በገዛች ሴት ላይ እንዲህ ነው የምትፈርዱት? አለች ወደ አቶ በቀለ እየጠቆመች። ከዚያም ወደ ኢንስፔክተር ግርማ ዞረች። አንተ ደግሞ የህግ አስከባሪ ነኝ ትላለህ? ከጉቦ በቀር ምንም የማታውቅ ስልጣንህን ንጹሐንን ለማስፈራራት የምትጠቀም። ከአሁን ሰዓት ጀምሮ ከሥራ ታግደሃል። በቦታው የነበረው ህዝብ በጭብጨባ አስተጋባ። ኢንስፔክተር ግርማ መሬት ላይ እንደተቀመጠ ሲያለቅስ፣ አቶ በቀለ ደግሞ በድንጋጤ ይንቀጠቀጣል። ሳጅን ካሳውን ወዲያውኑ ኢንስፔክተር ግርማንና ሁለቱን ወታደሮች በቁጥጥር ስር እንዲውሉ አደረገ። ኮማንደር ህሊና ግን ጉዳዩ እዚህ ላይ እንደማያበቃ ታውቅ ነበር። የአቶ በቀለና የኢንስፔክተር ግርማ ድፍረት ከጀርባ ጠንካራ መተማመኛ እንዳላቸው አመላካች ነበር። ያቺ የተበላሸች ቀይ ቀሚስ ከጀርባው አንድ ትልቅ ምስጢር የደበቀች መሰላት። በቀጣዩ ቀን ኮማንደር ህሊና ሙሉ ምርመራ እንዲጀመር አደረገች። የአቶ በቀለ ሱቅ በማጭበርበር ወንጀል ታሸገ። ኢንስፔክተር ግርማ በሙስናና ስልጣንን አላግባብ በመጠቀም ከስራው ተሰናበተ። ምርመራው ሲቀጥል ከኋላቸው አንድ ትልቅ ባለስልጣን እንዳለ ታወቀ። ኮማንደር ህሊና የጀመረችውን ስራ ሳትፈራ ቀጠለችበት። ከቀናት በኋላ በተደረገው ከፍተኛ ምርመራ የአቶ በቀለ የልብስ መሸጫ ሱቅ ከልብስ ንግድ ጀርባ የተደበቀ አደገኛ የወንጀል መረብ አካል መሆኑ ተደረሰበት። የተበላሹ ልብሶች፣ በተለይ ውድ የሆኑ የሰርግ ልብሶች ለወንጀለኞቹ እንደ ሚስጥራዊ ምልክት ያገለግሉ ነበር። ምልክቱ የሚላከው ከሀገር ውጪ ለሚገኙ ህገወጥ የሰው አዘዋዋሪዎች ነበር። እነዚህ አዘዋዋሪዎች ወጣት ሴቶችን በስራ ስም በማታለል ወደ ውጪ ከወሰዱ በኋላ ለከፍተኛ ብዝበዛ ይዳርጓቸው ነበር። ይህ መረጃ ሲደርሳት የኮማንደር ህሊና ልብ በሐዘንና በቁጣ ተመታ። ከዓመታት በፊት ጠፍታ የቀረችው የአክስቷ ልጅ ሳራ ትዝ አለቻት። ሳራም ልክ እንደዚሁ የተሻለ ህይወት ፍለጋ ነበር ከሀገር የወጣችው። ከዚያ ወዲህ ግን ደብዛዋ ጠፍቷል። የሳራ ጉዳይ በልቧ ውስጥ እንደ እሾህ ተሰክቶ ለፖሊስነት ሙያ እንድትነሳሳ ካደረጓት ምክንያቶች አንዱ ነበር። አሁን ያረጀ ቁስል እንደ አዲስ ሲቆጠቁጣት ተሰማት። ምርመራው ሲጠልቅ የዚህ ወንጀል ዋና አንቀሳቃሽ ፊት አውራሪ ዘውዱ የሚባል በከተማው ከፍተኛ ተጽዕኖ ፈጣሪና ባለሀብት የሆነ ሰው መሆኑ ተረጋገጠ። ፊት አውራሪ ዘውዱ በበጎ አድራጎት ስራው የሚታወቅ ነገር ግን ከጀርባው የብዙ ወጣቶችን ህይወት ያጨለመ አውሬ ነበር። ህሊናና ቡድኗ ፊት አውራሪ ዘውዱ በቅርቡ ጥቂት ወጣት ሴቶችን ከሀገር ሊያስወጣ እንደተዘጋጀ መረጃ ደረሳቸው። ጊዜው አጭር ነበር። አሁን ጉዳዩ የግል ውርደት ሳይሆን የንጹሃን ህይወት ማዳን ሆነ። በከፍተኛ ምስጢር ኮማንደር ህሊና ልዩ የኮማንዶ ቡድን አደራጅታ ፊት አውራሪ ዘውዱ ሴቶቹን ሰብስቦ በሚያስወጣበት አንድ የተደበቀ መጋዘን ላይ ሌሊት ድንገተኛ ጥቃት እንዲፈጸም አቀደች። የሌሊቱ ጸጥታ በመጋዘኑ ዙሪያ በከበቡት የፖሊስ መኪኖች እግር ኮቴ ተረበሸ። ህሊና ከፊት ሆና ቡድኗን እየመራች ነበር። በቅጽበት የመጋዘኑ በር ተሰብሮ ሲገባ ወንጀለኞቹ ደንግጠው መሳሪያቸውን ለመምዘዝ ሞከሩ። ነገር ግን የሰለጠነው የፖሊስ ቡድን በደቂቃዎች ውስጥ ሁሉንም ተቆጣጠራቸው። በመጋዘኑ ውስጥ በአንድ ጥግ ተሰብስበው በፍርሃት የሚንቀጠቀጡ 15 የሚሆኑ ወጣት ሴቶች ነበሩ።
ከነሱ መሃል አንዲት ወጣት የህሊናን አይን ስትመለከት እንባዋ መቆም አቃተው። ህሊና የአክስቷን ልጅ ሳራን ያየች ያህል ሰውነቷን መብረቅ መታው። ወደ ልጅቷ ተጠግታ አትፍሪ እህቴ፣ አሁን በሰላም ወደ ቤተሰቦችሽ ትመለሻለሽ አለቻት። ፊት አውራሪ ዘውዱ ሲያዝ እንኳን ፊቱ ላይ የፍርሃት ሳይሆን የንቀት ስሜት ነበር የሚታየው። ኮማንደር፣ ማንን እንዳያሽ የምታውቂ አይመስለኝም። ነገ ጠዋት ከዚህ ወጥቼ አንቺን ከስራሽ አባርሻለሁ ሲል ዝቶ ተናገረ። ህሊና ግን በፈገግታ የነገን እግዚአብሔር ያውቃል ፊት አውራሪ፣ ዛሬ ማታ ግን አንተና የወንጀል ጓደኞች የምታድሩት በሕግ እጅ ስር ነው አለችው። በመጨረሻም የእህቷ ሰርግ ቀን ደረሰ። ራሄል ያንን ውብ ቀይ አበሻ ልብስ ለብሳ ስታንጸባርቅ የህሊና ልብ በደስታ ተሞላ። ህሊና በበዓሉ ላይ ስትገኝ ፊቷ ላይ የድካም ሳይሆን የእርካታ ስሜት ነበር የሚነበበው። አዎ፣ ለፍትህ መቆም ከባድ ዋጋ ያስከፍላል፣ ውደትና ፈተናም አለው። ነገር ግን በመጨረሻ እውነት ሁሌም ከፍ ብላ ትወጣለች። ያቺ ቀይ ልብስ ለራሄል የሰርግ ስጦታ ብቻ ሳትሆን ለህሊና ደግሞ ለፍትህ የከፈለችውን ዋጋና ያገኘችውን ድል የምታስታውስ ምልክት ሆና ቀረች። ታሪካችን እዚህ ላይ ያበቃል። ይህ ክስተት የሚያስተምረን ትልቅ ነገር አለ። ሰውን በልብሱ ወይም በገንዘቡ አንመዝን። ከሁሉም በላይ ደግሞ በህብረተሰባችን ውስጥ የተደበቁ ወንጀሎችን ለማጋለጥ ሁላችንም የድርሻችንን መወጣት አለብን። እንደ ኮማንደር ህሊና ያሉ ጀግኖች ያስፈልጉናል፣ ለፍትህ የሚቆሙ፣ ለማንም የማይንበረከኩ። ይህንን አስተማሪና ልብ አንጠልጣይ ታሪክ ተወደዳችሁት? ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።